ሃይ ጋይስ እንዴት ናችሁ? ከብዙ መለፋት በኋላ የዩቲዩብ ቪዲዮአችን ተመልሰናል። ዛሬ አብረን ሰርፕራይዝ ልናደርግ እየሄድን ነውና አብራችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ ኮፒ ሊንክ ፖስት ሼር ማድረጋችሁ እንዳትረሱ። ተከታተሉ። የአምራን ክሮች ሃይ ባያችሁ። ሃይ እንዴት ናችሁ? ሃፒ ፋሲካ። እዚህ ጋር ሳባ ባክ ተባባለን እንትን ኮንትሮል የሚያደርግልን ዘፈኖቻችንን እና ስፒከር ያዥ ነው። ቀጣይ ካሜራማን ይሆናል ተስፋ አለ። ማን ነው ስሙ? የኔን ዩቲዩብ ላይ ነው እኮ። እሺ ኤርሚያስ መንገዳችን ተጋጩ። ጋይናው ነው ጥፋተኛ ጋይስ። ሀገራችን በጣም አድጋለችና አሁን ደግሞ ቫይብ ልናደርግ ነው። እዛች ጋር ታወርደናለህ። በዚህ ጋር ነው ሌላ ወይዬ ይልሽ ከመደብሩ ፊት ለፊት ያለው ፎቅ አራተኛ ላይ ነው የምንወጣው ወይስ መደብሯንም እንጠይቃት ራሷ ነው? ክፈላ ቶሎ አንተ ከኋላ ከስመን ፌስታል ኪስ ውስጥ ከተዋጣጣፈ ፍራንሽና ይሄኛው ፎቅ ነው አራተኛው። በየትኛው በኩል? አዎ አይ ቲንክ ቤት አለች መሰለኝ። አይ ይሄ እንደ አራተኛው ሁለተኛ። እሺ ሂዱ ጋይስ። 1 2 3 ሰላም ውድ አምራን ፍራውድ ዲሊቨሪ ቤተሰቦች፣ ዛሬ ደግሞ ከጓደኛዋ የተላከውን የመልካም ልደት ሰርፕራይዝ ነው አብረን አዲስ ትክክል አይደለም? አዎ አይወጣን ደርሰናል። ይሄን ነገር ጋይስ ባይ ዘ ዌይ ማለት ነው ሰርፕራይዝ ማድረግ ሰውን እንዴት ነው አያስደነግጥም? ያስደነግጣል በጣም። ተሞክሯል ጋይስ ሄደን ማለት ነው ሰርፕራይዝ ልናደርግ። ገና ሬዲ አይደለችም፣ ቤቷን ምናምን አሪፍ አይደለምና እሱን እያስተካከለች ነው። ክሩ እንግዲህ ዊዲዲት በዘነዘና በስተመጨረሻ ጨርሰን እየወጣን ነው። እንግዲህ እንደዚህ ይመስላል። ዋናውን ቪዲዮ ማየት ከፈለጋችሁ ደግሞ ቲክቶክ ፔጄ አምራን ፍላወር ይባላል። አምራን ፍላወር ሀረር ዴሊቨሪ ብላችሁ ሰርች ብታደርጉት ታገኙታላችሁ። ሰብስክራይብ ማድረግ እንዳትረሱ። በቀጣይ የተለያዩ ቪዲዮዎች ይዘንላችሁ እንድንመጣ አምራን ፍላወር እንባላለን። ምን ተሰማ? ኬክ ብሉ እየተባለ መግደርደርሽ በጣም የደበረኝ ነው። እኔ ግን ስራ ላይ እንዲደረጋል እበላ ነበር። አዲስ ነው። እሺ ጋይስ አትፍረዱበት። ግን ይሄንን ቪዲዮ የምታዩ የሀረር ነዋሪዎች አምራን ሰርፕራይዝ ዴሊቨሪ ሲመጡ ክሮዎቹን አብሏቸው ብዙ ነው ማግደርደር ሳይሆን በስነ ስርዓት አቅርባችሁ ምናምን ብሉ። አሁን ማለት ነው የአምራን ክሮዎች የሚሏችሁ ነገር አለና አዳምጣቸው። ሰብስክራይብ አድርጉ።
ሰብስክራይብ አድርጉ። እንወዳችኋለን። ባይ። የኔም ቤተሰብ ሃይ ጋይስ እንዴት ናችሁ? በቀጣይ የዩቲዩብ ቪዲዮ መጥቼላችኋለሁኝ። ዛሬ ደግሞ የተፈጥሮ አበባ ነገ ሀረማያ ዩኒቨርሲቲ ምርቃት አለና አሬንጅ እናደርጋለን። እዩት የመጡልኝን አበቦች ብዛት አይዞክ። ይሄው ጋይስ በጣም ብዙ አበባ ነው። ከ500 በላይ የሚሆኑ አበቦች ናቸው። እንዴት እንደምንጨርስ አላቅም። ነገ በጠዋት ግዴታ ይዘው መሄድ አለባቸው ልጆቹ። አብራችሁ ነው። ሰብስክራይብ ማድረግ እንዳትረሱ። እዩት አበቦቼን ጋይስ አያምሩ? እንግዲህ እኛ አምራን ፍላወሮች ከሪቫን አበባ ውጪ ራሱ የተፈጥሮ አበቦችን እናዘጋጃለን። አሁን ደግሞ ወቅቱ የምርቃት ነው። እንግዲህ እንደዚህ ተመራቂዎቻችንን እናሳብዳቸው ነው ማለት ነው። ተከታተሉ። ሃይ ጋይስ እንዴት አመሻችሁ? ረሳሁትኝ እየቀረስኩኝ ረሳሁትኝ እና አሁን ከሌሊቱ 5 ሰዓት ነው። ከዛ አበቦቻችንን አሬንጅ አድርገን ጊዜያችንን ጸዳ ለነገ ቀለል እንዲለን ነው። ሙሉ አይታያችሁ ግን አውቀው ነገር የለም ግን ማለት ነው። ፋይናሉን ማየት ከፈለጋችሁ አሁን አሳያችኋለሁ። ሶሪ ግን የምሬ ነው፣ አስተካክላለሁ ለቀጣይ። አሁን ታይሜም አልተመቸኝም። ከስራ ወጥቼ 12 ሰዓት ላይ አበባዬ ለኔ ተላከው ተቀይሮብኝ የኔ ወደ ሀረር ነበረ፣ የኔ ወደ ድሬዳዋ፣ የድሬዳዋ ወደ እኔ ግን አጋጣሚ ሆኖ ተመሳሳይ ቁጥር ነበር ያዘዝነው እና ፋይናሊ ወስጃለሁ እና አይኔ ሁላ ደክሟል። ነገ ጠዋት ወንድሞቼን ነው የምልካቸው። አይሆፕ ብኖር ደግሞ እኔ ጠዋቱንም አንድ ላይ ብሎ ገለቅላችሁ ነበረ። ግን ጥያቄዎች ካሏችሁ በአበባ በተፈጥሮም በሪቫንም አስቀምጡልኝ። 10 ጥያቄ እሱን እየመለስኩኝ ደግሞ የምፈልጉትን የሆነ ኮሜንት ቱቶሪያል እየሰራው ጥያቄዎቻችሁን እመልሳለሁኝ። ሰብስክራይብ ማድረግ እንዳትረሱ። እነዚህ አበቦች ማለት ነው። ከዚህም ደግሞ የባሱ የረገፉ አሉ። እነዚህ ረግፎ ነው አይሆንም። ባልዲ ጋይስ ሞላብኝና ማለት ነው። ብዙ አበቦችን እንደዚህ በካርቶናቸው ነው ያሉት። እንደዚህ አስቀምጫቸዋለሁ። ሲዩ ጋይስ ቱሞሮ ዶሮ አለንና ዶሮ እንዳይበላብኝ ብቻ። ጋይስ አር ዩ ሬዲ? ፋይናል ሪዛልቱን ለማየት የአበባ ማሳ ውስጥ ልከታችሁ ነው። አበባ የምትወዱ ሰዎች እንዳደነግጡ፣ እንደዚህ እንዳደነግጡ ማለት ነው። ቶሎ አትዩ፣ ቀስ ብላችሁ። ማሳ የአበባ ማሳ ነው ማሳያችሁ ጋይስ። አበባ የምትወዱ ሰዎች ካላችሁ እንግዲህ እንዳደነግጡ ብያለኝ መጀመሪያ። ይታያሉ እንዳለ የተለያየ ከለር አበቦች ናቸው። 500 ብር አዘጋጅቼላችኋለሁ ለሀረማያ ዩኒቨርሲቲ። ይሄንን ከቤት ለቤት ወደ ራሳችን ቤት ለመግባት ማኒፌስት እናደርጋለን። እና ሰብስክራይብ አድርጉ ጋይስ፣ ወዳችኋለሁ። ባይ። ግን ልመጣም እችላለሁ እንዲሁ ለማዳ አይለቅም። ቻው ጋይስ። ለስራ ወደ ይመተን ነው እና ማለት ነው። ሰብስክራይብ አድርጉ። በቃ እየሞከርን ነው፣ የምንችለውን ያህል ለመፖሰት እየሞከርን ነው። ከዚህ በላይ ደግሞ እንድንሰራ ጸዳዴ ቪዲዮዎችን እንድንለቅላችሁ ከፈለጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ላይ አስቀምጡልን፣ ከዛ እንሰራለን ብለን እንሰራለን። እሺ ኦርደር ሲጠፋ አሁን እንዘፍነው ዘፈን
ሰላም እንዴት ናችሁ? ዛሬ ደግሞ አወደ ምረብለው ግን ያለ